አንዳንዶቹ ፕሮፋይላቸው ላይ የቤተክርስቲያን ምስል ወይንም የእምነት ምስል ያስቀመጡ ሰዎች ናቸው። እጅግ በጣም ብዙ ልክስክስ አገኘው እንደ እድሜያቸው ማይሆኑ በጣም አውሬ የሆኑ ሰዎችን። አንዳንዶቹ ደግሞ ፕሮፋይላቸው ላይ የልጆቻቸውን የህፃናት ልጆቻቸውን ፎቶ ያስቀመጡ ሰዎች ናቸው። ምን አይነት ስሜት እንደሆነ አላቅም። እንደነዚህ አይነት ህፃናት ላይ እንደዚህ አይነት ነገር የሚያሳስብ ማለት ነው። ይሄን ቪዲዮ ከ18 ዓመት በታች የሆናችሁ ሰዎች እንድታዩት አልመክርም። ድንገት እናንተ ጋር ደርሶም ከሆነ እንድታሳልፉት ነው የምመክራችሁ። ሰሞኑን በማህበራዊ ሚዲያ በጣም አነጋጋሪ በሆነችው በሀላባ ቆንጆ ታዳጊ ዙሪያ አንዳንድ አሳፋሪ ነገሮችን እያየሁ ነው። ያ አሳፋሪ ነገር ምንድነው የሚለውን ቀጥለን እናያለን። እና እቺ ታዳጊ ኤልሳቤት ደስታ ትባላለች። በሀላባ ዞን ሀደሮ ጡንጦ የሚባል አካባቢ ላይ የምትኖር የነበረች ልጅ ነች። እና ወደ አካባቢው ለጉብኝት የመጡ ሰዎች ድንገት ፎቶና ቪዲዮ አንስተዋት ያ ቪዲዮ እና ፎቶ ማህበራዊ ሚዲያ ላይ እጅግ በጣም አነጋጋሪ ሆኖ በጣም ብዙ ሰዎች ስለሷ ቁንጅና እያወሩ ነበር። ከሀገር ውስጥ ብቻ ሳይሆን ከውጭ ሀገራትም ጭምር በጣም የብዙ ሰዎችን ትኩረት መሳብ የቻለች ልጅ ነች። በቀጣይ ሀገሯን ኢትዮጵያ በሞዴሊንግ ማስተዋወቅ የምትችል ልጅ ነች ተብሎ በጣም ትልቅ ተስፋ የተጣለባት ልጅ ነች እና በጣም በብዙ በጎ ስራዎች የምናውቀው ማስተር አብነት ከበደም ልጅቷን አግኝቶ ወደ አዲስ አበባ ይዟት መጥቷል። ከዚህ በኋላ ነው እንግዲህ አንዳንድ አሳፋሪ ነገሮች ያልኳቸው ነገሮች የሆኑት ማለት ነው። እስኪ የማስተር አብነትን ቪዲዮ ጥቂት እንይ። ከሰሞኑ በተለቀቀው አንድ ምስል ምክንያት ይቺ ታዳጊ የአብዛኛው ማህበረሰብና የብዙ ድርጅቶችን ቀልብ ገዝታለች። በዚህ በጎ አጋጣሚ የስራ ዕድል አግኝታ ህይወቷን መቀየር እንድትችልና ችሎታዋን አሳይታ ሀገሯን በዓለም እንድታስጠራ እኛም ያቅማችንን ለማድረግ ዛሬ ከትውልድ ቦታዋ ከቤተሰቦቿ ጋር ተነጋግረን ወደ አዲስ አበባ ይዘናት እየመጣን ነው። ሁላችንም ተባብረን እቺ ልጅ ትልቅ ደረጃ እንድትደርስ እናግዛት። ቀጣይ ያሉ ሁኔታዎችን ከብሩክ ኒውስ ጋር በመሆን የምናሳውቃችሁ ይሆናል። እና እውነት ነው በዛች ቅጽበት በአጋጣሚ በተነሳችው ፎቶ ምክንያት የሷም የቤተሰቧም ህይወት ሊቀየር መሆኑ በጣም ያስደስታል። ነገር ግን በልጅቷ ዙሪያ ምንድነው ያ አሳፋሪ ነገር ያልከው ነገር ካላችሁኝ ይሄን ቪዲዮ ተመልከቱ። በጣም ነው ያዘንኩት። ከዚህ ከምትመለከቷት የዚህ ሰሞን አጀንዳ ከሆነችው ቆንጆ ከተባለችው ከዚህች ህፃን ልጅ ጋር በተገናኘ ብዙዎቻችሁ ከቁንጅናዋ ጋር በተገናኘ ቪዲዮ ሲሰሩ አይቻለሁ። ልክ ነው፣ ልጅቱ በጣም ቆንጆ ነች፣ የተለየ አፈጣጠር አላት። ነገር ግን ከዚች ልጅ ጋር በተገናኘ የሚፖስቱ ፖስቶች ኮሜንት ውስጥ ገብቼ ለማየት ሞከርኩ። እጅግ በጣም ብዙ ልክስክስ አገኘው እንደ እድሜያቸው ማይሆኑ በጣም አውሬ የሆኑ ሰዎችን ኮሜንት ላይ አየሁ። እስቲ የተወሰኑ ኮሜንቶችን ላሳያችሁ ስክሪን ላይ አንብቡ እያንዳንዱን። በጣም የሚገርመው ትልልቅ ሰዎች ናቸው። አንዳንዱ እንደውም ባለትዳር ልጅም ያላቸው ጭምር ናቸው። የዚች ልጅ እድሜ ቢበዛ 12 13 ኦር 14 ቢሆን ነው። በጣም ልጅ ነች ልጅቱ። እቺ ልጅ ካለችበት እድሜ አንፃር በተለየ አንግል በሌላ አይነት መንገድ ለማየት በጣም ነው የሚከብደው፣ ምክንያቱም በጣም ህፃን ልጅ ስለሆነች። ነገር ግን ከዚህ በተቃራኒ በሆነ መንገድ እንደምታነቡት ልጅቱን በሌላ አይን እያዩ የነበሩ አውሬዎች ነበሩ፣ በጣም ብዙ ማለት ነው። እኔ የተወሰኑትን አውጥቼ ነው። በነገራችን ላይ እኚህ ሰዎች የምራቸውን ነው ቢያገኟት የሚያደርጉትን ነገር ነው የሚኮምቱት፣ ፍላጎታቸውን ስሜታቸውን ማለት ነው። ምን አይነት ስሜት እንደሆነ አላቅም። እንደነዚህ አይነት ህፃናት ላይ እንደዚህ አይነት ነገር የሚያሳስብ ማለት ነው። በእርግጥ ብዙዎቻችሁ ወንድ ብትሆኑ በቅንነት የዚችን ልጅ ቪዲዮ የፖስታችሁ አላችሁ። በመልካምነት ካላት የተለየ አፈጣጠር አንፃር ጥሩ ነገር እንዲያጋጥማት በሚል የፖስታችሁ አላችሁ በቅንነት፣ እናንተን አይመለከትም። ነገር ግን በጣም ብዙ አውሬዎችን ደሞ አይቻለው ኮሜንት ላይ። እንደምትመለከቱት ኮሜንት ላይ ዳይሬክት ለወሲባዊ ፍላጎታቸውም ጭምር ሲመኟት የነበሩ ናቸው እቺን ህፃን ማለት ነው። ይሄንን ስለታዘብኩ ነው፣ በጣምም ስላዘንኩ ነው ይሄንን ቪዲዮ የሰራሁት። አድርሱልኝ። አመሰግናለሁ። እና እጅግ በጣም ያሳፍራል። ይቅርታ እንግዲህ ይሄን ቪዲዮ ማሳየት ካልነበረብኝ አላቅም፣ ግን ነገሩ በጣም ስለከነከነኝ ነው ይሄን ቪዲዮ ያሳየሁት። እና ሀገራችን ላይ እጅግ በጣም አሳፋሪ የሆኑ ሰዎች አሉ። እና እነዚህ ሰዎች ሶሻል ሚዲያ ላይ እየመጡ የሚናገሩት መርዛማ ንግግር፣ ሶሻል ሚዲያ ላይ የሚሰጡት መርዛማ አስተያየት በጣም የሚያሳፍርና የሚያስጠላ ነው። ደግሞ እንደዚህ አይነት ነገሮችን የሚናገሩ እንደዚህ አይነት አስተያየቶችን የሚጽፉ ሰዎች የማትገምቷቸው ሰዎች ናቸው። በጣም በእድሜያቸው ከፍ ያሉ ሰዎች፣ ትልልቅ ሰዎች ናቸው። አንዳንዶቹ ፕሮፋይላቸው ላይ የቤተክርስቲያን ምስል ወይንም የእምነት ምስል ያስቀመጡ ሰዎች ናቸው። አንዳንዶቹ ደግሞ ፕሮፋይላቸው ላይ የልጆቻቸውን የህፃናት ልጆቻቸውን ፎቶ ያስቀመጡ ሰዎች ናቸው። እነዚህ ሰዎች ናቸው እንግዲህ እንደነዚህ አይነት አስተያየቶችን የሚሰጡ ማለት ነው። እና እጅግ በጣም ያሳፍራል። እና እቺ ታዳጊ ከእንደነዚህ አይነት አውሬ ከሆኑ ሰዎች ጠብቋት፣ ትልቅ ደረጃ ላይ እንደምናያት ተስፋ አደርጋለሁ። እስኪ የእናንተን ሐሳብና አስተያየት ኮሜንት ላይ ንገሩ።